ሰላም ሰላም እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ነው? እንግዲህ ዛሬ አንድ ህፃናት ላይ ስለዚህ ስለ ከለራቸው ወይ ደግሞ ቻይልድ ሚነራይዜሽን የምንለው ላይ እንግዲህ ይዤ መጥቻለሁ። ልጆቻችን እንግዲህ ቀለማቸውን የሚያገኙት ግልጽ ነው ከእናት ወይ ከአባት በሚገኝ እንግዲህ 23 ፔር የሆነ ጂን ቀለማቸውን ያገኛሉ። የዚህ ቆዳ ቀለማቸውን በዋነኝነት እንግዲህ ያው ከዲኤንኤ ወይ ከእናት ወይ ከአባት ያው ቀለማቸውን በተፈጥሮ የሚያገኙበት ኔቸር ነው። ኔቸር ይሰጣቸዋል ማለት ነው። ሌላ ምናልባት ይሄ ኢንቫይሮንመንታል ኢፌክት፣ ሶሻል ኢፌክት እነዚህ በተወሰነ ሊኖሩ ይችላሉ እንጂ በዋነኝነት አንድ ህፃን ወይ ከእናቱ ወይ ከአባቱ በተገኘ ክሮሞዞም ጂን አማካኝነት ቀለሙ ይሰራል ማለት ነው። ዛሬ በዋነኝነት ይሄንን ካነሳውላችሁ አንድ ልጅ በተወለደ በ6ኛ ወር የተወለደበትን ቀለም ይቀይራል ቶታሊ። ሲወለድ ምናልባት ብዙ ነጭ ሆኖ ወይ ቀይ ሆኖ የተወለደ ልጅ ትክክለኛ የቆዳ ቀለሙን ማወቅ የምንችለው መቼ ነው? ህፃኑ 6 ወር ሲሞላው ነው ማለት ነው። ግን ከዛ በፊት ማንሳት የፈለኩ ዛሬ ምንድነው የልጆቻችን ቢጫነት። ይሄ ቢጫነት በተወለዱ ከ2 እስከ 4ኛው ቀን ድረስ የልጆቻችን የቢጫነት ችግር ምንድነው? ምክንያቱ ምንድነው? እኛስ እንዴት ነው ማወቅ የምንችለው ይሄን ቢጫነት? ሁለተኛ እነዚህ ቢጫነቶች ይዘው የሚመጡት ችግሮች ምንድናቸው? እንዴት ነው የሚታከሙት? እንግዲህ የሚለው በዋነኝነት እንግዲህ ዛሬ ይሄንን ሀሳብ ይዤ መጥቻለሁ። እናንተም እንግዲህ ላይክ እንደምታረጉ፣ ሰብስክራይብ እንደምታረጉ፣ ሼር እንደምታረጉ አምናለሁ። ምክንያቱም ያው ዩቲዩብ የሚቀጥለው በእንደዚህ አይነት ሁኔታዎች ነው። እኔም እውቀቴን ከእናንተ ጋር መከፋፈሌ ከእናንተ ጋር ሼር ማድረጌ እኔም የተሻለ እውቀት እያገኘሁበት ስለመጣው በጣም አመሰግናችኋለሁ አብራችሁን ስላላችሁ። ስለዚህ አንድ ልጅ በተወለደ የመጀመሪያው 1 ሰዓት እስከ 2 ሰዓት የመጀመሪያው አንድ ህፃን ልጅ ጡት መጥባት አለበት ማለት ነው። አታች ማድረግ አለበት ከእናቱ ጋር የጡት ወተት አታች ማድረግ አለበት ማለት ነው። ግን በዋነኝነት ይሄንን ይዤ የመጣው ስለ ቀለማቸው ጉዳይ ነው እና ቀለማቸው ለምንድን ነው ልጆቻችን ቢጫ የሚሆኑት? በተለይ ስፔሻሊ ገና እድሜያቸው ሳይደርስ የተወለዱ ህፃናት እንደዚህ ፕሪተርም የምንላቸው ጊዜ ሳይደርስ የተወለዱ ህፃናት ላይ በጣም የተጋነነ ወይ ደግሞ በጣም ይጠቃሉ በዚህ ቢጫነት። ሁለተኛ ደግሞ ደርሰውም የተወለዱ ልጆች ይሄ ቢጫነት ብዙ ጊዜ በተለይ በተወለዱ ከ2ኛው እስከ 4ኛው ወይ እስከ 1 ሳምንት ውስጥ ይከሰታል ማለት ነው። በዋነኝነት እንግዲህ በምንድን ምክንያት ነው የሚከሰተው የሚለው ምንድነው የነሱ ጉበት አሁን ብቃት ሳይለው ማቾ ስላላደረገ ደማቸው ውስጥ ያለው ይሄ ቢሊሩቢን የሚባለው እንትን ሰባብሮ ማስወገድ አይችልም ማለት ነው። ስለዚህ ማስወገድ ስለማይችል ምን ይታያል ማለት ነው? ልጆቻችን ላይ የቢጫነት ቀለም ይታያል። ዋናው ቀለማቸው ከተወለዱ በኋላ የሚመጣ ይሄ ቢጫነት እንግዲህ በተለይና ሆስፒታል ሊሆን ይችላል፣ ቤት ሊሆን ይችላል። ከወለድን በኋላ ምናልባት ሳንቆይ ሆስፒታል ቤት ገብተን ከሆነ ያ ልጅ በተወለደ ከ2 እስከ 4 ወይ ደግሞ እስከ 1ኛው ሳምንት ላይ በጣም ትኩረት አድርገን ልጆቻችንን ቀለማቸውን መከታተል አለብን ማለት ነው። ይሄ ቢጫነት በተለይ ግንባራቸው ላይ በደንብ ይታያል፣ እጅና እግራቸው ላይ በደንብ ይታያል፣ ሆዳቸው ላይ እየባሰ ሲመጣ ሆዳቸው ላይ በደንብ ይታያል። በጣም እየባሰ ሲመጣ አይናቸው ሳይቀር ቢጫ እየሆነ ይመጣል ማለት ነው። ስለዚህ ይሄ ታይም ምንድነው ወልደን አራስ ቤት ያለንበት ሰዓት ስለሆነ ልጆቻችን እጃችን ላይ ስላሉ ይሄንን ክትትል ማድረግና ወደ ሕክምና መምጣት የሚያስፈልገን ጊዜ መቼ ነው? አይ ይሄ ሕክምና ያስፈልገውም ልጃችንን በአግባቡ በማጠብ ቦቅ ባለ ውሃ ቶሎ በማጠብ ቶሎ ጡት በማጥባት ቶሎ ፀሐይ ላይ በተለይ የጠዋቷን የ4 ሰዓትና የ10 ፀሐይ በማሞቅ እንደገና ደግሞ ለህፃናት በተዘጋጁ ኦይሎች ማሳጅ በማድረግ ሊጠፋ ይችላሉ የሚለውን ትኩረት ማድረግ አለባቸው ማለት ነው። ግን በጣም ቢጫነቱ ግንባሩ ላይ፣ እጅግሩ ላይ፣ ሆዱ ላይ እና ያለምንም እርር ብሎ ማልቀስ የሚያሳይ ልጅ ከሆነ ቢጫነቱ በጣም የተጋነነ ከሆነ የመጥባት ፍላጎቱ እየቀነሰ ከመጣ ምንም ጊዜ ሳትወስዱ ልጁን ምን ማድረግ አለባችሁ? ወደ ህክምና ማምጣት አለባችሁ ማለት ነው።
ስለዚህ ወደ ህክምና አምጥታችሁ ህክምና እንግዲህ ፎቶቴራፒ ይሰጣሉ። በፎቶቴራፒ እንግዲህ ልጆቻችንን ማዳን ልጆቻችን ቶሎ መታደግ እንችላለን ማለት ነው። ከቆየ ሊፈጠር የሚችለው ምንድነው? የብሬን ዳሜጅ ነው የሚፈጠረው ልጆቻችን ላይ ብሬናቸውን ዳሜጅ ያደርገዋል ማለት ነው። ይሄ ደግሞ እንግዲህ በጣም ከባዱና ልጆቻችንን ልናጣባቸው የምንችላቸው ሁኔታ ሊከሰቱ ስለሚችሉ ዛሬ በዋነኝነት እንግዲህ ይዤ የመጣሁት ምንድነው ልጆቻችን በተወለዱ ሆስፒታል ካለን የመጀመሪያውን 1 ሰዓት ጀምሮ ክትትል ያደርጋሉ በተወለደ ጀምሮ። እኛ ግን ወልደን ወይ ቤት ሊሆን ከቻለ ወይ ደግሞ ሆስፒታል ወልደን ወደ ቤት መተን በምጥ ወልደን ወደ ቤት መተን ከሆነ እንደዚህ አይነት ነገሮችን መከታተልና ማየት እንግዲህ የኛ ኃላፊነት ነው ማለት ነው። እንግዲህ ልጁ በዋነኝነት የተወለደበትን ቀለም የሚቀይረው 6 ወሩ ላይ ነው። ግን በዚህ መሃል ቢጫነት ከተከሰተ የቆዳ መቀየር ሳይሆን ልጃችን እየታመመ ነው ማለት ነው። በዚህ መሃል ቢጫነት ካየን ቢጫነቱ በተለይ ግንባሩ ላይ በደንብ ይታያል። ብዙ ጊዜ በጣም በደንብ ነው የሚታየው። እየባሰ ከመጣ አይኖቻቸው ላይ፣ እየባሰ ከመጣ ሆዳቸው ላይ፣ እጅግራቸው ላይ ቢጫነቱ እየታየ ይመጣል ማለት ነው። ይሄ ምንድነው? በጣም በከፍተኛ ሁኔታ እየተባባሰ ያለ ነው ማለት ነው። ሁለተኛ ደግሞ ቅድም እንዳልኳችሁ ግንባራቸው ላይ ቀለል ያለ፣ ፊታቸው ላይ ቀለል ያለ ቢጫነት የሚታይ ከሆነ ምንድነው ማድረግ ያለብን ማለት እነዚህን ስቴፖች መከተል አለብን። በዋነኝነት ያለምንም መታከት ቶሎ ቶሎ እያስገሳን ልጃችንን ጡት ማጥባት አለብን ማለት ነው። ጡት በጣም ትልቅ ይሄንን ሊረዳቸው ይችላል ማለት ነው። ጡት ማጥባት አለብን። ሁለተኛ ለብ ማለ ውሃ ማጠብ አለብን ማለት ነው። ቶሎ ቶሎ ቢያንስ ወይ 3 ወይ 2 በቀን ማጠብ አለብን ማለት ነው። በሶስተኛነት ደግሞ የጠዋቷን 4 ሰዓትና የማታውን 10 ሰዓት ፀሐይ ማሞቅ አለብን ማለት ነው። ህፃን ልጆቻችንን ስናሞቅ እንዴት ነው የምናሞቀው ነው በዋነኝነት ላይ። ምክንያቱም የነሱ ቆዳ ቀጥታ የፀሐይን ጨረር ስለማይችል ብዙ ጊዜ በልምድም ከእናቶቻችንም በጣም ብዙ እውቀት በዚህ ጉዳይ ላይ አዳብረናል ብዬ አምናለሁ። ምክንያቱም ነጭና ስስ ነጠላዎችን ጋርደን ልጆቻችን በተጋረደ ጥላ ውስጥ ቀጥታ ፀሐይ ቆዳቸውን እንዳያገኝ ማሳጅ እያደረግን ፀሐዩን ማሞቅ አለብን ማለት ነው። ይሄ በዚህ እንግዲህ ሪዞልቭ ይሆናል። ሁለተኛ ደግሞ ይሄን በማድረጋችን ምንድነው የምንጠቀመው? ልጃችንን የቆዳውን ጥራት ኳሊቲ በዚህ እናስጠብቃለን ማለት ነው። ሁለተኛ ደግሞ በምናለብሳቸው ልብስ በጣም ኮንፈርት የሚሰጡ ሙቀትን ስቴብል የሚያደርጉ አለባበሶችንም እንግዲህ መጠቀም ያስፈልጋል ማለት ነው። ዛሬ እንግዲህ ልጅ መጥቻለሁ ስለ ልጆቻችን ትኩረት እንድናረግ ልጆቻችንን ከወለድን በኋላ ከሆስፒታል ቶሎ በተለይ ወልደን ቤት የገባን ሰዎች በጣም ትኩረት የምናረግባቸው ዋነኛ ነገሮች እንግዲህ አንደኛ ቅድም እንዳልኳችሁ ልጆቻችን ላይ የሚታይ ቢጫነት ነው። ሁለተኛ ደግሞ እምብርቱ ላይ ነው። እምብርት አንድ ህፃን ልጅ በተወለደ በ7 ቀን እምብርቱ መውደቅ አለበት ማለት ነው። ሽታ እንዳያመጣ እዛ ቦታ ላይ ሽታ ካመጣ ልጆቻችን በጣም ትኩሳት ካመጡ የመጥባት ፍላጎታችን ከቀነሰ ልጆቻችን ግን ለኢንፌክሽን እየተዳርገውብናል ማለት ነው። የሚያስመልሳቸው ከሆነ እረፍት የሚያጡ ከሆነ የሚቅበጠበጡ የሚያለቅሱ ከሆነ መመገብ እምቢ የሚሉ ከሆነ የልጆች በጣም አስቸኳይ የሚባል ህመም ነው። ጊዜ የማይሰጠው ነው። ትኩረት ሰጥታችሁ እንድታዩቸው ትኩረት ሰጥታችሁ እንድትከታተሉ ዛሬ እንግዲህ ልጄ መጥቻለሁ። መልካም ጊዜ እንደሚሆንላችሁ የመልካም አራስነት ጊዜ የወለዳችሁ ያልወለዳችሁም ደግሞ እንግዲህ ከዚሁ ካሁኑ እንደዚህ አይነት ነገሮችን በአይምሯችሁ አስቀምጣችሁ ልጆቻችን ላይ ክትትል እንድታረጉ ያው እድሉን ይሰጣችኋል። እናንተም እንግዲህ ፈርዘር ጉግል አድርጋችሁ ምን ለሕፃን ልጅ እንዴት የተወለደ ልጅ እንዴት ነው ኬር መስጠት የምንችለው የሚለውን እንደምታዩ አምናለሁ። አስተያየት እንደምትሰጡ እየጻፋችሁ በርቺ ያላችሁኝ አመሰግናለሁ። አሁንም እንደዚያ የገጠማችሁ ካላችሁ ቢጫነቱ ከታያችሁ የቢጫነቱ ምልክት ግልጽ ካልሆነላችሁ አስተያየት ላይ እንግዲህ እየጻፋችሁ እንደምትጠይቁ አምናለሁ። አመሰግናለሁ። ደህና ሁኑልኝ። ባይ ቻው። መልካም ጊዜ